እሺ ሙብጥላት الصلاه ስንት ናቸው? ሙብጥላት الصلاه ወላሂ አላውቀውም። ተወርሽ ትርጉሙ ምን ማለት ነው? ሙብጥላት الصلاه ማለት ሙብጥላት الصلاه ሰላቱ ለጀመረ አይደለም። ከዛ እንዴት አላወቁትም፣ አልመጣልኝ፣ አላወቁትም። እሺ ፍሩድ الوضوء ስንት ናቸው? 5 አሁንም 5 ምን ይባላል? ኖ እዛ እንኳን ተፍሲር ውስጥ ራሱ አልገባሁም እኔ ኖርማሊ قواعد التفسير ስንት ናቸው? قواعد التفسير ስንት ናቸው? قواعد التفسير አሁንም እኮ እሱ ኪታብ አልቀረውም እኔ እዛም ውስጥ ገብቼ እኮ እንደገና አሁን ያን ሁሉ እንኳን እኮ አሁን አንተ እኮ በጣም የሆነ ኖርማሊ በሸሪዓው ትልቅ የሆነ እውቀት አለክ ልንገርህ። እኔ እዛ ውስጥ ደግሞ ቢያንስ የምፈልገው አሁን ኖርማሊ የሆነ ልክ እኔ አሁን ቁርአን ቀረው እንበል። እኔ ቁርአን ደግሞ ቢያንስ ቀርቻለሁ። የቀረሁትም የራሴ እውቀት አለኝ። የቀረሁትም ግን ግማሹ ለሰላት የሚያበቃኝ ግማሹ ነው እኮ ነው። እኔ ምን ለማዋሻለሁ? ግልጽ አይደለም ነግረህ፣ ግልጽ እኮ ነው እሱ ምን ማወራ ግልጽ። እኔ አሁን ለምሳሌ የቀረሁት ቁርአን ወይንም በረመዳን ሰዓት እንዴት አድርጎ ለሶላት የሚያበቃኝ ወይንም ደግሞ እንደገና መልሼ በሆነ ሰዓት ላይ እስልምናን ልክ እንዴት አድርጎ ልክ አይደለም እንዳልባል እንኳን የሚያደርገኝ አረበኛ ማለት ክርስቲያን አረቦች እኮ በደንብ ያነባሉ እኮ አረበኛ። እሱ እኮ እውቀት እኮ አይደለም። እነሱ እኮ ለመከራከር አንተ ግማሽ ሰው ዝም ብሎ ለአመት ከ5 ወር ዝም ብሎ የሚያነብ አይደለም። አንተ ሙስሊም ብትሆን እነዚህ የጠየቅኩህን ማንኛውም ህፃን የሚያውቃቸው ጥያቄ ነው የጠየቅኩህ። እሱ ሳይሆን የአረበኛ ማውቀት እኮ ነው። አሁን ለምሳሌ አንተ የጠየቀኝ ጠቅላላ እውቀት ምንድን ነው? ጠቅላላ ሁሉ የጠየቀኝ እኮ ከቁርአን አልፌ ኪታብ ወይንም ስማር ወይንም ደግሞ ሌላ ብሉግ ምናምን ስንማር ነው። አሁን አንተ እሺ ብሉግ ማለት ተፍሲር ወደ ተፍሲር እኮ ስንገባ ነው። ብሉግ ማለትን ማለት ነው አሁን ያልከው ብሉግ። አሁን ለምሳሌ ብሉግ አለ ምንድነው? 4 አይነት ኪታቦችን አሉ። ወይ ችግር የለም ሙሱ ምን አለ መሰለህ እኔ የምነግርህ ያ ነገር እኮ ለእውቀት አያበቃንም። እኔ የምነግርህ ካሁን ለምሳሌ ያ ነገር ለእውቀት የሚያበቃን ሳይሆን ለእውቀት የሚያበቃን በእስልምና ሲሆን ነው። አሁን አንተ የምታወራኝ በእስልምና ሲሆን ይህን ነገር የመማር ግዴታ አለብን። ከቁርአን ተነስተን ቁርአን እንቀራና ከዛ ተፍሲር እንቀራለን። ከዛ ኪታብ ምናምን ነገር ኪታብ ተማርና ወደ ተፍሲር ትገባለህ። ከዛ ምንድነው መፈሰር አለብን። እንደዛ እኮ ነው በልጅነታችን ምን እንደረገውና ውሱ እኔ አሁን ለምስ ነገሌ ቦርና የምር አሳዘንከኝ። እሺ ስንት አምላክ ነው የምታመልከው? እኔ አንድ አምላክ። የአምላክ ሞቶልሃል አልሞተልህም? የቱ የአምላክ የሞተልኝ? የትኛው የሞተልኝ? አምላክ እኮ የሕያው እግዚአብሔር ልጅ ነው ብዬ ነው የማምነው እኔ። ስለዚህ አምላክ ሞቷል አይደለ? ለምን አምላክ ይሞታል እንዴ? ኢየሱስ ክርስቶስ ቆይ እንጂ አምላክ የተባለው እንደ ጌትነቱ ነው። ኢየሱስ ክርስቶስ አምላክ ነው አይደለም? እኔ እሱን አይደለም ማምነው። እና ማን ነው የምታምነው? አብን ነው ማምነው እኔ። አብ ነው አምላክህ? ስለ ኃጢአት የሞተልህ አካል የለም አለ? ስለ ኃጢአት የሞተው ኢየሱስ ክርስቶስ ፍጡር ነው? አዎ አሁንም ልነግርህ ነው። ኢየሱስ ክርስቶስ ከአብ ተልኮ የሚለውን አሁን ለምሳሌ ልክ እንደዚህ እንደ ቁርአኑ እንዳወራ ነው። ከዛ እኔ ባይብሉንም በጣም እንደተረዳሁትና እንዳነበብኩት ምንም በጣም የሚወደውን ልጁን እንደላከ ገብቶሃል። ከፍጥረታት ሁሉ የመጀመሪያ የሚለውን
ከዛ በኋላ መዳን በማንም የለም እሱን ልክላችኋለሁ ብሎ እሱን እንድላክና ከዛ በኋላ አምላክ ግን ያኛው አምላክ አብ ማለት ነው በጣም ቀንቶ ለምድሪቷ አዝኖ ከዛ በኋላ ምድር ላይንም ብዙ ነገር አድርጎ ይሄኛ ወንጌል የሚለው ነገር ቤዛ ምንም ቦታ ላይ የለም ብሎ ልኮ ነገ ደግሞ ዳግመኛ መልሶ እንደሚመጣ አድርጎ ዓለምን እንዳጠናቅቃትና እዛ ቦታ ላይ ልክ እንደነ ማለት እነ ጳውሎስ ላይ ዘግቶ ከዛ በኋላ ምንድነው የሆነው? ምንም አይነት ነቢይ ዳግም እንደማይመጣ እምነትም እንዳሌለ ከዚህ መጽሐፍ ውጪ የሚሰብክ የተረገመ ይሁን ብሎ እንደዘጋ ነው እኔ ማምነው። ስለዚህ ኢየሱስ ክርስቶስ የመጨረሻ ነቢይ ነው አይደለ? ከነቢይም በላይ ነው እንጂ ነቢይ እኮ እንደዚህ የለም። ነቢይ የተላከው ሁሉ ልክ ተሰቃይተው በራሳቸው እንደፈለጉ ሆነው ብዙ ነገር ሆነው ነው ያለፉት። እሱ ከነቢይም በላይ ነው። ከእኔ በኋላ ነቢይ አይመጣም ብሎ ተናግሯል ኢየሱስ ክርስቶስ። ማንም የለም የምመለሰው እኔ ነኝ አለ። የቱ ጋር ነው? ከእኔ በኋላ አባቴ እንኳን በማንም አይፈርድም አለ። ከእኔ በኋላ ነቢይ አይመጣም ያለ የቱ ጋር ነው? እሱ ኢየሱስ የቱ ጋር ነው ብለዋል እንጂ የቱ ጋር ነው ያለው? ከእኔ በኋላ ምንም አይነት ማንም ሊመጣ አይችልም ብለዋል። የቱ ጋር ነው ያለው? ማቴዎስ ወንጌል ቁጥር ምዕራፍ እና ቁጥር አንድ ስልክ ነው ያዝኩት። መልሼ ላውጣልህ አወጣልሃለሁ። እሱ ከእኔ በኋላ ነቢይ አይነሳም አይመጣም ብሎ ተናግሯል። አሳየን። ችግር የለም። አንድ ስልክ ስለያዝኩ ነው። አሁንም አወጣልሃለሁ ከፈለክ። ግን ማለት ከዚህም መጽሐፍ ማለት እኔ የሆነ እሱ የማስታውሰው የመጨረሻው መጽሐፉ ሲዘጋ ምን እንዳለ ታውቃለህ? ማለት ዮሐንስ ራእይ ላይ አሁን ከዚህ መጽሐፍ ውጭ